እንዴት ናችሁ? ዛሬ ከአቢሲኒያ ባንክ አፖሎ አፕሊኬሽን ማለት ነው በቀላሉ በስልካችን ብቻ እንዴት ብድር ማግኘት እንደምንችል ላሳያቸው ነው። ቪዲዮውን እስከ መጨረሻ ተከታተሉት። ቅድሚያ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ ማድረግ እንዳትረሱ። ወደ አፕሊኬሽኑ እንግባ። እዚህ ጋር አለች አፖሎ የምትል፣ እዚህ ጋር አለች አፖሎ የምትል። አፕሊኬሽኑ የሌላችሁ ሰዎች ከፕሌይ ስቶር አውርዳችሁ አፕሊኬሽኑን አካውንት ከፍታችሁ አፖሎ አካውንት ከፍታችሁ ልክ እንደኔ መበደር እንደምትችሉ በዚህ አጋጣሚ ልንገራችሁ። ይሄንን አስገብቶናል ማለት ነው። ቀጥታ ግን ምን እናደርጋለን? ፓስወርድ እናስገባለን። ፓስወርድ ስለሆነ እንደዚህ ላደርገውና እንዳታዩን ቀጥታቱ ይኸው ፓስወርድ አስገብቻለሁ ማለት ነው። የአፖሎ ኢንተርናል አፕሊኬሽኑ እንደዚህ ይመስላል። በጣም ቆንጆ ፊቸር ያለው አፕ ነው። እዚህ ጋር እንደገባችሁ ኢሚዲየትሊ መበደር ስትፈልጉ ባላንስ ስትፈልጉ እዚህ ጋር ማየት ትችላላችሁ። ኦሬዲ ሞባይል ባንክ ማንኛውም ሰው ሞባይል ባንክ መጠቀም የሚችል ሰው በቀጥታ ማወቅ ይችላል። መጀመሪያ የተበደርኩት ግን ስንት ነበር? 250 ብር ነበር። ደጋግሜ እንደነገርኳችሁ በሌላ ቪዲዮ ማለት ነው። አሁን ግን ወደ ዛሬ ርዕሳችን ስንገባ ብድር ለማግኘት የት መግባት አለብን የሚለውን ነገር ግን መጀመሪያ እዚህ ጋር 3 ሰረዝ ያለችው እዚህ ጋር ያለችው እዚህ ጋር ይታያችኋል። 3 ሰረዝ ላይ ገባው። 3 ሰረዟ ላይ ነካዋት። እዚህ ላይ ነው ፑን ፎሬን ከረንሲ አካውንት ልትከፍት ከሆነ የዶላር አካውንት ልትከፍት ትችላላችሁ። ወይ ደግሞ ማንኛውም የውጭ ምንዛሬ አካውንት መክፈት ትችላላችሁ። ኖርማል አካውንት መክፈት ትችላላችሁ። እግረ መንገድ እያሳውኳችሁ ነው። በዋናነት ዛሬ የፈለገው ነው ግን ሎን የሚል ነው። ብድር ነው። ብድር ደግሞ የት አለ መሰላችሁ? እዚህ ካለች ሎን የምትል እንግባ። እዚህ ላይ ፐርሰናል ማይክሮ ሎን የሚል አለ። የዛሬው የኛ ምንድነው? ፐርሰናል ማይክሮ ሎን ነው ማለት ነው። ፐርሰናል ማይክሮ ሎን የምትል ያለችው መካከለኛው ማለት ነው። እዚህ ጋር እንግባና እዚህ ጋር ገባው። እዚህ ጋር ስገባ ምን አመጣልኝ? ገባው ቼክ ኤሊጂቢሊቲ ልበለው መስፈርቱ እንዳማላውን ይነግረኛል ማለት ነው። ምን ይላል? ኮንግራቹሌሽን ዩ አር ኤሊጂብል ፎር ሎን አማውንት ኦፍ 10000 ማለት ነው። 10000 እስከ 10000 ብር መበደር ትችላለህ ይላል። እዚህ ላይ ማሳወቅ የሚፈልገው ዛሬ 10000 ያለኝ እንጂ ከዚህ በፊት በስንት እንደጀመርኩ ታውቃላችሁ? በ250 ብር የጀመርኩት ብድር ነው ማለት ነው። በ250 ነው መበደር የጀመርኩት በነገራችን ላይ። ዛሬ እየተበደርኩ እየከፈልኩ አሁን ስንት ደረስኩ ማለት ነው? እስከ 10000 ደርሻለሁ። ነገር ግን ከዛ በላይ ልደርስ እንደምችል ምንም ጥርጥር የለኝም በእንቅስቃሴ ስለሚያበድር ማለት ነው። ሎን አማውንት የሚለው ክሊክ እናደርገው። ይሄ ስንት ነው መበደር የምፈልገው? 10000። 10000 ኮሚሽን ለኔ ይሄው 10000 ዛሬ ምንም ስለማልፈልግ ማለት ነው 10000 አልበደርም። ግን ዝም ብዬ 10000 መበደር እንደምችል ልንገራችሁ፣ ወይ 1000 መበደር እንደምችል ልንገራችሁ። 1000 ብር ከተበደርን በኋላ እዚህ ላይ ምን ይላል? ሎን ተርም ይላል ማለት ነው። ሎን ተርም ይዩት። እዚህ ላይ ሁሌ ጥንቃቄ ማድረግ ያለባችሁ በሳምንት 3% ነው። በሳምንት 3% ማለት በወር 12% ነው ማለት ነው። ኢንዳይሬክትሊ በአመት ከቆያችሁ ኮንትራክታችሁ ውላችሁ ለሳምንት ብላችሁ ተወድራችሁ በአጋጣሚ ግን 1 አመት ሳትከፍሉ ከቆያችሁ ማለት ነው ምን ያህል እንደሚወልድ ይታሰቡት እንግዲህ 144% ይደርሳል። ማንዝሊ 5% ነው በትክክለኛ በወራችሁ ከከፈላችሁ። እንዲሁም ኳርተር ወይ ደግሞ ለ3 ወር 11% ነው ማለት ነው። ይሄ አሁን ዝም ብዬ ለሳምንት ልበለው ዛሬ ስለምከፍለው ማለት ነው። የ1000 ብር 3% የ20% ነው ኢንተረስት ሬቱ። የዲዛስተር ፈንድ ምናምን የሚባል 10% ኦሬዲ ግን ስንት ሆነ ማለት ነው? ኦልሞስት 30 ብር ማለት ነው። እዚህ ላይ ምን አደርጋለሁ? ሪኩዌስት ሎን ማለት ነው። ሪኩዌስት ሎን ክሊክ ሳደርግ ይሄው ያንዳንዱን የሚከፍለውን ነገር እየነገረኝ ነው። አቨሬጁ የብድር መጨረሻ ይሄ ነው። ወለዱ 10% አለ፣ ዲዛስተር 10% አለ። ዲስፐርስመንት አማውንት 970 ብር ነው የሚሰጠኝ ማለት ነው የሚሰጠኝ ማለት ነው። ብድሬ ግን በ1000 ይታሰባል።
ሶ ኮንፊርም ልበለውና ኮንፊርም ስለው ኦልሬዲ ፓስዋርድ ይጠይቀኛል፣ ፎቶ ይጠይቀኛል። እዚህ ላይ አሁን ቴክ ሰልፍ ትወስዳላችሁ ማለት ነው። ሰልፍ ስትወስዱ ቴክ ሰልፍ እለዋለሁ። ሰልፊ ከወሰድኩኝ ዝም ብላችሁ አንዴ ጠብቁኝ ልመለሳችሁ። ሶ እዚህ ላይ በጣም ጥንቃቄ ማድረግ ያለብን የት መሰላችሁ? ይሄ ውል ነው ሙሉ በሙሉ እኔ ኦልሬዲ አንዴ አንብቤዋለሁ ስላነበብኩት ማለት ነው። እዚህችን ውል በደንብ ማንበብ አለባችሁ። ምን አይነት ቅጣት እንደሚመጣባችሁ፣ በወር ስንት ፐርሰንት እንደሆነ፣ ፊው ስንት እንደሆነ፣ ሰርቪስ ቻርጅ ስንት እንደሆነ ማየት ያለባችሁ እዚህ ጋር ነው ማለት ነው። ሶ በደንብ አስተውሉ ፕሊስ ጋይስ። እችን ቲክ አረጋታለሁ ማለት ነው። ይኸው ተስማምቻለሁ ማለት ነው። ኦልሬዲ እንግዲህ ተበዳሪ መደራደር ብዙ ያቅምና ተበደርኩ ማለት ነው። ትንሽ ጠብቁ። በቃ ይኸው አያችሁት ሳክሰስፉል አለኝ። ሶ 1000 ብር ተበድሬያለሁ ማለት ነው። ነገር ግን እንዳያችሁት በደንብ ኮንትራክታችሁ በደንብ ቼክ አድርጎ ወለዱ ምን ያህል እንደሆነ ማለት ነው። ሶ እዚህ ላይ ስክሪንሾት ማንሳት ትችላላችሁ፣ መልሳችሁ መክፈል ትችላላችሁ። ሶ ይሄንን ይመስላል ማለት ነው ባጭሩ። በቀጣይ ደግሞ ስንት እንደሚያበድረኝ አብረን እናያለን። በነገራችን ላይ በባለፈው ቪዲዮ 7000 ተበድሬ ነበር። 7000 ብር ተበድሬ ነበር። ይኸው ተሰካልኝ። አሁን 10000 ደርሻለሁ ማለት ነው። ሶ ቀጣይስ ምን ያህል እንደሚያበድረኝ አብረን የምናየው ይሆናል ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቻናሉን ሰብስክራይብ አድርጉት። እንደዚህ አይነት ቲፖች በየቀኑ እንዲደርሳችሁ ላይክ አድርጉት። አመሰግናለሁ።